ዓለም ዋንጫውም ልንመለከተው ነው። እንግሊዝ ፕሪሚየር ሊግ ላይ ሁሌም ሁለቱ ሲገናኙ የሚታወቅ ነው። አሁን ደግሞ በዓለም ዋንጫው 16 ውስጥ ኖርዌይ አይቮሪ ኮስትን አሸንፋ ማለፏን ተከትሎ ብራዚል ጃፓን አሸንፋ ማለፏን ተከትሎ 16 ውስጥ ኖርዌይ ከብራዚል ተገናኝተዋል። ማጋሌሽ ቨርስስ ሃላንድ እንግዲህ እጅግ በጣም አስደሳች ፍልሚያ ያሳዩናል ብዬ ጠብቃለሁ። እንግዲህ ሃላንድ ቨርስስ ማጋሌሽ እንግሊዝ ፕሪሚየር ሊግ ላይ ብዙ ሲያስደምሙን ነበር። በዚህ ጨዋታ ደግሞ ምን ያስመለክቱን ይሆን? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። ዓለም ዋንጫውም ልንመለከተው ነው። እንግሊዝ ፕሪሚየር ሊግ ላይ ሁሌም ሁለቱ ሲገናኙ የሚታወቅ ነው። አሁን ደግሞ በዓለም ዋንጫው 16 ውስጥ ኖርዌይ አይቮሪ ኮስትን አሸንፋ ማለፏን ተከትሎ ብራዚል ጃፓን አሸንፋ ማለፏን ተከትሎ 16 ውስጥ ኖርዌይ ከብራዚል ተገናኝተዋል። ማጋሌሽ ቨርስስ ሃላንድ እንግዲህ እጅግ በጣም አስደሳች ፍልሚያ ያሳዩናል ብዬ ጠብቃለሁ። እንግዲህ ሃላንድ ቨርስስ ማጋሌሽ እንግሊዝ ፕሪሚየር ሊግ ላይ ብዙ ሲያስደምሙን ነበር። በዚህ ጨዋታ ደግሞ ምን ያስመለክቱን ይሆን? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ።